የተወለዱት በ1928 ቻሃ ወረዳ 7 ቤት ጉራጌ ነው። በስነ መንግስት ዓለም አቀፍ ግንኙነት ከዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ሁለተኛ ዲግሪያቸውን ሰርተዋል። የወልቂጤ ዩኒቨርሲቲ ለራሲው በስነ ጽሑፍ ዘርፍ ለሀገራችን ኢትዮጵያ ያበረከቱትን ስነ ጽሑፋዊ ግምት በማስገባት የክብር ዶክትሬት ሰጥቷቸዋል። ታኅሳስ 6 2014 በስነ ጽሑፍ የዕድሜ ዘመን ተሸላሚም ነበሩ። ለአንባቢ ካበረከቷቸው ስራዎች መካከል አይረሴ የትርጉም ስራዎች አሏቸው። በጠቅላላ የትርጉም ስራዎቻቸው 10 ሲሆኑ ከነዚህም ውስጥ የሁለት ከተሞች ወግ A Tale of Two Cities፣ እምዬ የፐርል በክ The Mother፣ የአገር ልጅ የሪቻርድ ራይት ኔቲቭ ሳን፣ መከረኞች የቪክተር ሁጎ Les Miserables በተሰኙ ታላላቅ የትርጉም ስራዎቻቸው ይታወቃሉ። ፍኖተ ሕይወት የደራሲው የሕይወት ታሪክ ሲሆን በአሻቅጣው በኢትዮጵያ አርበኞች ተጋድሎ ታሪክ ላይ የተመሰረተ ታሪካዊ ልቦለድ ነው። የሺንጋ መንደር ወይም የሺንጋ ቃያ የተሰኘው የጉራግኛ ቋንቋ ልቦለድ የበኩር ስራቸው ሲሆን በአሻቅጣው ሹክታ The Afarsata of ወና Warrior King እንዲሁ ካበረከቷቸው መጽሐፍት መካከል የሚጠቀሱ ነው። በ1959 ዓ.ም በጉራግኛ ቋንቋ የታተመውና በኢትዮጵያ ለመጀመሪያ ጊዜ በእንግሊዝኛ ቋንቋ የተተረጎመው የሺንጋ መንደር ወይም የሺንጋ ቃያ ሺንጋ ቪሌጅ የተሰኘው ልብ ወለድ መጽሐፋቸው የአማርኛ ትርጉም በዩኒቨርሲቲው ዙሪያ ላሉ ትምህርት ቤቶች ቤተሰብ መጽሐፍት በማስቀመጥ እንዲገለገሉበትና ልምድ እንዲቀስሙበት በማሰብ በወልቂጤ ዩኒቨርሲቲ በኩል ለየትምህርት ቤቶቹ እንዲከፋፈልም አድርገዋል። በሀገራችን የትርጉምና የድርሰት ሥራ ባልተስፋፋበት ዘመን ለሥነ ጽሑፍ እድገት፣ ለንባብ ክህሎት ማደግና መዳበር ሀገራቸውን በውጭ ዓለም በማስጠራት ለባህልና ቋንቋ እድገት ላበረከቱት አስተዋጽኦ ቅድም እንዳልኩት የወልቂጤ ዩኒቨርሲቲ የእውቅና ሰርተፍኬትና በዩኒቨርሲቲው የተዘጋጀላቸውን ልዩ ሽልማት በክብር አበርክቶላቸዋል። የሀገር ዋርካ፣ ባለመጭቅ ስብዕና፣ የእውቀት ምሰሶ፣ ማንበብ ሙሉ ሰው ያደርጋል የሚል እምነት ያላቸው የእውቀት ውቅያኖስ ሲሆኑ በሕይወት ያሉ ቤተ መጻሕፍት መሆናቸውን ደፍሮ የሚያስነግር ተነግሮ የማያልቅ የእውቀት ጎርፍ የሆኑልን ሰው ናቸው። ጊዜን በእቅድ ለክተው በትግበራ ሰፍተው የሚጠቀሙ እውቀትና ዳናን በመከተል ዋጋ የከፈሉና በከፈሉትም ዋጋ አብዝተው ያተረፉ ለሚጽፏቸው መጻሕፍት የፍልስፍና መሰረት እንዲኖራቸው ያደረጉ ለዚህም ዓለም ያላቸውን አዎንታዊ አመለካከት ለአንባቢዎቻችሁ ለማሳየት በእጅጉ የጣሩ በፖለቲካ ሳይንስ ተመርቀው በአንጻሩ ግን በስነ ጽሑፍ የተመረቁ ያህል በጽሑፉ ዓለም ውስጥ እንደፈለጉ የተምነሸነሹ የሕይወት ልምዳቸው በራሱ ትልቅ ዩኒቨርሲቲ የሆነ የአንድ ብዙ የሆኑ ለሀገርና ለሕዝብ ወርቅ የሆነ የስነ ጽሑፍ ያበረከቱ ለመልካም ዘር የተከፈተ ልብ ያላቸው የማስተዋላቸው ርቀት የመረዳታቸው ጥልቀት ጉድ የሚያሰኝ የጸሐፊያን ቁንጮ ብንላቸው የሚያንስባቸው የሀገር ባለውለታ ናቸው። የክብር ዶክተር ሳህለ ሥላሴ ብርሃነ ማርያም ወደ መድረኩ በክብር ጋብዙልን። መጀመሪያ በጣም አመሰግናለሁ። ስለዚህ እንዲህን ያህል ነገር ይነገራል ብዬ አስቤም አልሜም የማላቅ ነገር ነው። በጣም አመሰግናለሁ። እና ዛሬ እንዲመረቅ የተደረገው ምልከታ ኢትዮጵያ፣ ምልከታ አፍሪካ የተባለው መጽሐፍ የአቶ ለማ ሀብተ ጊዮርጊስ በመሰረቱ የእሳቸው ግለ ታሪክ ነው። ግለ ታሪክ እንደማውቀው በሁለቱ መንገድ ሊቀርብ ይችላል። አንደኛው ጠባብ መስመር ይዞ የሚሄድ አለ። ከገሌና ከገሊት በዚህ ዓመተ ምህረት እንደዚህ ያለ ቦታ ተወልጃለሁ፣ እንዲህ ያለ ቦታ አድጌያለሁ፣ ከዚህና ከዚያ ትምህርት ቤት ተምሬያለሁ፣ ዲግሪም ይሁን ዲፕሎማ አግኝቻለሁ እያለ
የት እንደሰራ የሚናገር አለ። በመጨረሻ ምናልባት ራሱ የሰራው ነገር ካለ እንዲህ ያለ ነገር ለህብረተሰባችን አቅርባለሁ ብሎ በአንድ በቀጭን መስመር የሚሄድ አይነት ግለ ታሪክ አለ። ሁለተኛው ደግሞ ግራና ቀኙን ፊትና ኋላውን ላይና ታቹን እየዳሰሰ በጣም ሰፋ አድርጎ የሚያቀርብ ደራሲም አለ። ምልከታ ኢትዮጵያ፣ ምልከታ አፍሪካ የሁለተኛው አይነት ድርሰት ሆኖ ነው ያገኘሁት። አቶ ለማ ስለ ራሳቸው ብቻ አይደለም ያወሩት፣ በቀጥታው መስመር እንዳለ ሆኖ ስለ ብዙ ነገር ነው የሚነግሩን። መጀመሪያ ነገር የፈለቁበት ብሔረሰብ ወይም ማህበረሰብ ህብረተሰብ ልንለው እንችላለን። ማን ነው ይህ ህዝብ? ምን አይነት ታሪክ አለው? ምን አይነት ወግ አለው? ምን አይነት የተለያዩ ነገሮች አሉት። በተለይም ደግሞ የሚተዳደርበት ህግና ስርዓት የጉራጌ ጭጫ ተብሎ የሚነገረው ምንድን ነው? ማን ነው ይህንን የሚደነግገው? ማን ነው ስራ ላይ የሚያውለው? ማዕከሉስ የት ነው? እነዚህን ሁሉ ከራሳቸው ህይወት ጋር አገናዝበው በዝርዝር ነው ቢያቀርቡልን። እንዲሁም ህብረተሰቡ በተለይም በአፄ ምኒልክ ዘመነ መንግስት ምን አይነት ግንኙነት ነበረው ከማዕከላዊው ከኢትዮጵያ መንግስት ጋር የነበረው ምን አይነት ግንኙነት ነበር? በሰላምም ጊዜ ሆነ በአመፅ ጊዜ ውጤቱስ ምን ሆነ? ከዚህ ጋር አያይዘው ስለ አንዲት ሴት ወይዘሮ የሚነግሩን ነገር አለ። እኚህ ሴት ወይዘሮ በልጃገረድነታቸው ዘመን ነው ተማርከው ከምኒልክ ቤተ መንግስት ይመጣሉ። እዛ ከመጡ በኋላ የእቴጌ ጣይቱ ባለሟል ይሆናሉ። ከእሳቸውን ጋር አድዋ ሁሉ ይዘምታሉ። እኚህ ሴት ወይዘሮ በዘመኑ በጣም ታላቅ የሚባል ባለስልጣን ያገባሉ። አፈ ንጉሥ ነሲቡ የሚባሉ እና እነሱ ሁለቱ በጣም ይዋደዳሉ። በህይወት እያሉ ቃል ይገባባሉ። ደግሞ አንዳችን ብንሞት በህይወት ያለ ነው ይመነኩሳል ወይም ትመነኩሳለች ተብለው ቃል ይገባባሉ። በዚሁ መሰረት አፈ ንጉሥ ነሲቡ ሲያርፉ እኚህ ሴት ወይዘሮ ወደ ኢየሩሳሌም ሄደው ይመነኩሳሉ። የዴር ሱልጣን ገዳም አስተዳዳሪ ይሆናሉ። እኚህ ሰው ማን ናቸው? ለምንስ የእሳቸው ታሪክ እዚህ ላይ ገባ? ይሄ መጽሐፍ እኮ የአቶ ለማ ህይወት ታሪክ እንጂ የሌላ ሰው ህይወት ታሪክ አይደለም ብለው ምናልባት የሚጠይቁ ሰዎች ይኖራሉ። ነገር ግን ስለዚህ ሴትዮ ሳያወሩ ሊያልፉ አይችሉም ነበር። ስለ አባታቸው፣ ስለ አያታቸው፣ ስለ ቅድመ አያታቸው ሲናገሩ እኚህ ደስታ ጣዲ የተባሉ ሴት ወይዘሮ የእሳቸውን ታሪክ ሳይናገሩ አያልፉም። ምክንያቱም የቅርብ ዘመዳቸው ናቸው። ከእሳቸው ህይወት ጋር በጣም የተዛመደ ነገር ስለሆነ ነው እና ሰፋ አድርገው ነው የሚያወሩት በዚህ መጽሐፋቸው ብሎ ያለ ምክንያት አይደለም። በተረፈ አቶ ለማ ኢሴ እንደተነገረው ለረጅም ዓመታት ነው ያገለገሉት። በዚህ ጊዜ ዋናው መስሪያ ቤታቸው አዲስ አበባ ቢሆንም ለተወሰነ ጊዜ ምዕራብ አፍሪካ ሄደው በሁለት ሀገሮች አገልግለዋል። በሁለት የአፍሪካ ሀገሮች
እና የዛም ኤክስፒሪየንሳቸው ደግሞ ይነግሩናል። አንድ ትንሽ ያስገረመኝ ምንድነው ካሳቫ የሚባል አንድ አይነት ተክል አለ። እሱ ለምሳሌ ከኛው እንሰት ጋራ እንዴት እንደሚመሳሰል ጠቀስ አድርገው የነገሩ ነገር አለ። ግብፅ ሀገር ሄደው ለኮንፈረንስ ይመስለኛል እዛ በሄዱበት ግብጾች ስለ ናይል ወይም ስለኛው አባይ ምን አይነት አመለካከት እንዳላቸው በጨረፍታ ያሳዩናል እና እኛን ፈገግ የሚያደርገን ነገር ነው። በአጠቃላይ የምልከታ ኢትዮጵያ ምልከታ አፍሪካ ተብሎ መሰየሙ ይሄ መጽሐፍ ትክክለኛ ርዕስ ነው ብዬ ነው እኔ በበኩሌ ምገምተው ማምነው። ምክንያቱም ስለ ራሳቸው ህይወት ብቻ ሳይሆን ስለ ጉራጌ ህብረተሰብ ታሪክ፣ ወግ፣ በፊት እንዳልኩት ስለ ጉራጌ ቂጫ፣ ስለ ባህላዊው ህግና ስርዓት ይህን ሁሉ ከማድረግ በስ አልፈው ስለ ኢትዮጵያ ጠቅላላ የሆነ እውቀት ይሰጡናል። ከዚህም ሳይቆጠቡ አፍሪካንም ጭምር ነው ከቨር ያደረጉት። ስለዚህ ትክክለኛ ርዕስ ነው ብዬ እገምታለሁ። በተረፈ ያው ሁላችንም መጽሐፉን ስናነብ ዝርዝሩን የምናውቀው ስለሆነ በዚሁ ላበቃ እፈልጋለሁ። በጥሞና ስላዳመጣችሁን ከልቤ አመሰግናለሁ። አቶ ለማም ይህ መጽሐፍ ለምርቃት በመብቃቱ እንኳን ደስ ያለው ትላለሁ። የተወለደው በ1943 ዓ.ም ፍቼ ሰላሌ ውስጥ ነው። እድገቱ ወሊሶንና አዲስ አበባን ያካትታል። ከሀገራችን ገጣሚያንና አጫጭር ልቦለድ ጸሐፊዎች አንዱ ነው። በኢትዮጵያ ቋንቋዎችና ስነ ጽሑፍ ጥናት ከአዲስ አበባ ዩኒቨርሲቲ የማዕረግ ተመራቂ ነው። ሙያው በጋዜጠኝነት ሲሆን በኢትዮጵያ ሬዲዮና ፕሬስ መምሪያዎች ሰርቷል። ከጦር ግንባር ጋዜጠኝነት እስከ ኪነ ጥበባት ዘርፎች ሀያሲነት ዘልቋል። እስከ 80ዎቹ አስርተ አጋማሽ ድረስ የኢትዮጵያ ደራሲያን ማህበር ዋና ጸሐፊ ሆኖም አገልግሏል። በኖርዌይ ደራሲያን ማህበር ብቸኛውና የመጀመሪያው ጥቁርና በአፍ መፍቻ ቋንቋው የሚጽፍ አባል ደራሲም ነው። በዚህ ማህበር ውስጥ የዓለም አቀፍ ኮሚቴው የረጅም ዘመን አባል በመሆንም ይታወቃል። ባለቅኔ ሎሬት ጸጋዬ ገብረመድህን በ1997 ስዊድናዊ ኤርትራዊ የሆነውን የአስመራውን እስረኛ ደራሲና ጋዜጠኛ ዳዊት ይስሐቅን በ2009 እንደ አውሮፓውያን አቆጣጠር ሐሳብን በነፃ የመግለጽ ሽልማት እንዲሸለሙ በእጩነት አቅርቦ ማሸለሙ ይታወሳል። የተለያዩ ሽልማቶችን በኢትዮጵያና በውጭ ሀገራት አግኝተዋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በ2013 ዓ.ም የህይወት ዘመን ተሸላሚ ጋዜጠኛ፣ የኢፌዴሪ ጠቅላይ ሚኒስትር የክብር ሜዳል ሽልማት በስነ ጽሑፍ አስተዋጽኦ፣ በ1981 ዓ.ም በስነ ግጥም ውድድር የወርቅ ሜዳሊያ ተሸላሚ በሰሜን ኮሪያ፣ ለአውሮፓውያን አቆጣጠር በ2010 በዩዲኔስ ኢጣሊያ የበጎ ሰውነት ሞደርላንድ ኢትዮጵያ የዋንጫ ሽልማት። ከታተሙ ስራዎቹም የሚከተሉት የሚጠቀሱ ናቸው። በ1967 ኩል ወይስ ጥላሸት የግጥም መድብል፣ በ1974 ሽበት የግጥም መድብል፣ በ1975 ሕይወትና ሞት አጫጭር ልቦለዶች መድብል፣ በ1976 ሞገደኛው ኖጥሬ ኖቭል፣ በ1978 አባ ደፋር ከሌሎች ደራሲያን ጋር ስብስብ፣ በ1978 ጽጌረዳ ብዕር ከሌሎች ገጣሚያን ጋር እንዲሁ በስብስብ የተሰራ፣ በ1980 የማለዳ ስንቅ የአጫጭር ልቦለዶችና ግጥሞች መደብል፣ በ1980 መቆያ የአጫጭር ልቦለዶችና ግጥሞች መደብል፣ በ1981 ትዝታን በጸጸት የቻይና የአጫጭር ልቦለዶች ትርጉምን በጋራ፣ በ1994 አውጫጭኝ የግጥም መድብል፣ በ1994 ሙያዊ ሙዳይ ቃላት ኢልቦለድ የቋንቋ ጉዳይ፣ በ1999 የእውቀት ማህደር ኢልቦለድ፣
በ2002 እውነትም እኛ የግጥም ስብስብ በዲቪዲ፣ በ2003 ጥሎ ማለፍ ታሪካዊ ልቦለድ፣ በ2006 ሽፈራው ሞሪንጋ ልቦለድ፣ በ2008 ቅንጣት የኔዎቹ ኖቨል፣ በ2013 ኩርፊያና ፈገግታ የግጥም መድብል፣ በ1981 የኢትዮጵያን ገጣሚያን ስራዎች ወደ ራሻ ቋንቋ የተተረጎመ ስራንም ሰርቷል። በ2014 ታይም ቱ ሴይ ኖ በእንግሊዝኛ ግጥሞችንም አበርክቷል። 2014 ትውስብ የአጫጭር ልቦለዶችና ኖቭሎች ስብስብ ለአንባቢያን ያበረከተ ጉምቱ ጋዜጠኛ ደራሲና ሀያሲ ነው። ያልተጠቀሱ በርካታ ስራዎች እንዳሉም ታሳቢ ይደረግልኝ። ደራሲና ጋዜጠኛ አበራ ለማን በክብር ወደ መድረክ ሸኙልን። ወንድሜ አቶ ለማ እንኳን ለዚህ ብርሃናዊ ቀን አበቃ። ወንድሜ እንኳን ደስ ያለ። የልቡናን ሀሳብ ተመልሰህ በአይን እንድታየው ስላበቃ እጅግ በጣም ደስታዬን እገልጽልሃለሁ። በእውነቱ ስለ አቶ ለማ ብዙ እስካሁን እንኳን የተባለው ከበቂ በላይ ነው ብዬ ነው የምለው። ገና ይደገማል። ገና ሌሎች ገምጋሚዎች የሚያቀርቡት ጽሑፍ አለና ተደጋጋሚ ነገሮችን ልናነሳ ብንገደድ የግድ ትኩረት መስጠት ያለብን ነጥቦች ስለሆኑ ነው የምንሄድባቸው። ምክንያቱም አቶ ለማ ማለት አንድ ትልቅ መጽሐፍ ነው። በጣም ትልቅ መጽሐፍ። ትልቅ መጽሐፍ ውስጥ ብዙ ምዕራፎች አሉ። አዲስ ምዕራፍ ከፍተን ባነበብን ቁጥር አዲስ ሀሳብ እንደምናገኘ ሁሉ አቶ ለማም የተገለጠ በተነበበ ቁጥር በጣም ሰፊ ትልቅ መጽሐፍ ነው። እንዲህ ያለ ሰው ነው ፊታችን ያለው እና ለአቀራረቤ እንዲመቸኝ አንቱታውን ይዤ ነው የሚጓዘው። ቤተሰባዊ ዳራቸው ያው ቀደም ብሎም እንደተገለጸ ሁሉ ከአንድ የተከበረ የጉራጌ ቤተሰብ የወጣ ነው። አስተዳደጋቸው ድንቅ ነው። አባታቸው በጣም የተከበሩ ሰው ስለነበሩ በአካባቢው የቅጫን ስርዓት፣ የደንብና የስርዓት የሕግን ስርዓት ያስከብር የነበረውን ያንን ስርዓት ከሚያራምዱ አንጋፋ አባቶች መሀል አንዱ ናቸው። አባታቸው አቅንዳ ወይንም በኋላ ሀብተ ጊዮርጊስ የተባሉት ማለት ነው በክርስትና ስማቸው። ከእኒህ አይነት ሰው የተወለዱ ናቸው። ታዲያ በጣም የሚገርመው ጉራጌ ታላቅ ሕዝብ ነው። የራሱ ባህል፣ የራሱ የአስተዳደር ስርዓት የነበረው በንጉሥ ይመራ የነበረ ሕዝብ ነው። ይህም ብዙ ሰው ያነሳው አልሰማም በአሁኑ ሰዓት፣ ግን እውነቱ ያ ነው። በዛን ጊዜ አፄ ምኒልክ ግዛታቸውን ለማስፋት ብዙ ትግል በሚያደርጉበት ጊዜ እምቢ ራሳችንን ችለን በራሳችን እየኖርን ነው ብሎ ካመፀ የኢትዮጵያ የተለያዩ ክፍሎች ማህበረሰብ አባላት መሀል ጉራጌዎች አንደኞቹ ናቸው። ይህንን ጋሼ ሳህለ ሥላሴ ብርሃነ ማርያም በራሱ የህይወት ታሪክ ውስጥ ፍኖተ ህይወት በሚለው መጽሐፍ ውስጥ ጥሩ አድርጎ ገልጾታል። እሱን አንብባችሁ መረዳት በጣም ትችላላችሁ። እና እዚህ አቶ ለማ ህይወት ታሪክ ውስጥ ስለ አንድ አንጋፋ በጸረ ምኒልክ አብረን እንጓዝ ወይንም ገብሩ አልገብርም የሚል ፍልሚያ ውስጥ የተጠቀሱ የእሳቸው ቅድመ አያት አሉ። ደፋር ባጋሳራ የሚባሉ አሉ። ኃይለኛ አርበኛ ናቸው፣ ተዋጊ ናቸው። እኚህ ሰው በዚያን ዘመን ይካሄዱ የነበረው ጋሽ ሳህለ ሥላሴ በመጽሐፉ ላይ የጠቀሳቸው
እንደነ ትላልቆቹ የጎሳ መሪዎችና ተዋጊዎች ከነዛ ጋራ አብረው እንዴት በታሪካቸው ውስጥ ተሰናስለው ፍልሚያን ያካሄዱ እንደነበረ እናያለን። እኚህ ሰውዬ ማን ናቸው? አበጋዝ ሐሰን አንጃሞ ናቸው። አበጋዝ ሐሰን አንጃሞ ትልቁን የጉራጌን ጦር ይመሩ የነበሩ ናቸው። በኋላ በራስ ጎበና ዳጨው በተመራው የጦር ኃይል ከብዙ ፍልሚያ በኋላ እስኪንበረከኩ ድረስ በራሴ እተዳደራለሁ በራሴ እኖራለሁ ብሎ የተፋለሙን ማህበረሰብ ያገለገሉ የጦር አርበኛ ነበሩ። እኚህ ሰው እንግዲህ ከኚህ ከአቶ ለማ አያት ጋራ ከደፋር ባጋሰር ጋራ በፊልሚያ ጎራ ውስጥ አብረው የነበሩ መሆናቸው እንመለከታለን። ይሄ አዲሱ ብዙ ሰው የማያውቀው አንድ ምልከታ ነው። ያን ማህበረሰብ በሚመለከት ያን ብሔረሰብ በሚመለከት መታወስ ያለበት የጉራጌ ሕዝብ አኩሪ ባህላዊ የችሎት ስርዓቱን ያው ቅጫር ቅድም አንስቼዋለሁ። ትልቅ ስራ ነው የተሰራው በዛ ረገድ እና የፍትህ ስርዓትን አስፍኖ የኖረ ማህበረሰብ ነው። ይህንን በአቶ ለማ መጽሐፍ ላይ ጥሩ አድርጎ ጋሽ ሳህለ ቅድም እንዳለ ሁሉ አንስተውታል። አቶ ለማ ጥሩ አድርገው ነው የሄዱበት። በልጅነት ዘመናቸው እንግዲህ በጣም አስተዳደጋቸውን እዚህ መጽሐፍ ላይ ጥሩ አድርገው ነው ያስቀመጡት። ደስ ይላል። የእግር ጉዞ ቀላል አልነበረም። ቀለም ለመቁጠር፣ ፊደል ለመቁጠር፣ ትምህርት ለመማር እና ከአንድ አብሮ አደግ ጓደኞቻቸው ጋር ያደርጉት የነበረው ቀለም ፍለጋ የሚደረገው ምልልስ በጣም አሰልቺና አድካሚ እንደሆነ እናያለን። ግን የሚገርመው ከዛ ከልጅነት ዘመናቸው ጀምሮ አቶ ለማ ልከኛ ሰው መሆናቸውን እናያለን። የያዙትን የማይለቁ የነብር ጭራ ከተያዘ አይለቀቅም አይነት ሰው ናቸው። በደንብ ወቋቸው እና ከዛ ከልጅነት ጀምሮ የነበረው ትምህርትን ለመማር የነበራቸው ልክ ወደፊት ያን ግኝት ለማግኘት ለመቆጣጠር የሚያደርጉት የነበረው ፍልሚያ ቀላል አይደለም። ይሄ አብሯቸው አድጎ እስከ መጨረሻ ዘመናቸው ድረስ ጠንካራ ሰው አድርጎ ይዟቸው ወጥቷል። ዛሬ የምናየውን አቶ ለማን በእንደዚህ አይነት የመንፈስ ጥንካሬ ውስጥ የተገነባ ሰብዕናቸው ነው የምንመለከተው። ከዛ ከዶቅማ ዛፍ ጋር ያደርጉት የነበረው ትንቅንቅ የዶቅማን ፍሬ ለቅመው ለመብላት እንዲቀላል አልነበረም። ብዙ ፍልሚያ ነው የሚታየው። ልከኝነቱ አለ እና ታላቅ ትምህርትን እናገኛለን። መጽሐፋቸውን ባነበብን ቁጥር የነበረውን ትዝታቸውን እያነሳ ያው በትምህርት ረገድ እንደተነሳው ከአደጉበት አካባቢ ጀምሮ በድሬዳዋ አልፎ አዲስ አበባ መጥተው በአዲስ አበባ ዩኒቨርሲቲ እንደገና ደግሞ ውጭ ሀገር ሄደው እስከ ማስተርሳቸው ድረስ የሰሯቸውን ስራዎች ሁሉ እንረዳለን። ይህ ሁሉ የያዙትን ነገር የማይለቁ ብርቱ ሰው መሆናቸውን ያሳየናል። እንግዲህ አቶ ለማ ከብዙዎቻችን ለየት ያለ ተፈጥሮ ደግሞ እግዚአብሔር የሰጣቸው ነገር አለ። እዚህ መጽሐፋቸው ላይ የተገነዘቡት ህልም አላሚ ናቸው። የሚመጣው ህልም እሳቸው ጋር ይዋል ይደር እንጂ አንድ ቀን እውነት መሆኑ የማይቀር አይነት ነው ሲያልሙ የኖሩት። አሁንም ያልማሉ። በጣም ልዩ ልዩ ህልሞችን ያሉ በጣም ከባድ ህልሞችን እና አሁን በህይወታቸው ያሉ እውነታውን እያዩት ነው። በገሃዱ ዓለም ተከስቶ በኢትዮጵያና በአፍሪካ ላይ ነው የሚያልሙት። አልፎ አልፎም በዓለም ዙሪያ እና ሊከሰቱ የሚችሉትን ነገሮች እግዚአብሔር በራእይ ያሳያቸዋል። ይሄ የተለየ ተፈጥሮ ነው፣ ጸጋ ነው። በዚህ በኩል ለየት ያሉ ሰው መሆናቸውን እዚህ መጽሐፍ ላይ ጨምረን እናያለን።
አቶ ለማ ከመልካም ቤተሰብ ጋር የተሳሰረው ጋብቻቸው የተባረኩ ልጆችን አፍርቶላቸዋል። እሳቸው በተጓዙባቸው የበጎ አድራጎትና የመንፈሳዊ አገልግሎት ፍኖቶች ቤተሰባቸው ሁሉ ይጓዛል ብለን እናምናለን። አቶ ለማ ከጊዜ በኋላ የጤና ችግር በተለይም የእይታ መታወክ ባይገጥማቸው ኖሮ መቆሚያ የሌለው የንግድ የኢንዱስትሪና የኢንተርፕረነርሺፕ ረሃብና ጥማቸውን የሚወጡ ብርቱ የሥራ ሰው ሆነው ባገኘናቸው ነበር። በጣም 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 የመስራት ዝንባሌያቸው ራዕያቸው በጣም ከፍተኛ ነው። አሁን በዚህ ሁኔታ ውስጥ እንኳን ሆነው ከሰዎች ጋር ከኛ ጋር ሲጨዋወጡ ስንነጋገር የሚሰጡት አስተያየት የሚያመላክቷቸው በጣም ብርቱ ሀሳቦች እንዲቀላሎች አይደሉም። እንግዲህ መልካም ሀሳብ ከምንም ነገር በላይ ከገንዘብ በላይ ነው እንደሚባለው ሁሉ ጤናኛ ቢሆኑ ኖሮ ምን ተአምር ሊሰሩ እንደሚችሉ እኚህ ሰውዬ መገመት የሚያስቸግር አይመስልም። አሁንም በመጻኢ ዘመናቸው ውስጥ በብርቷ ባለቤታቸው በወይዘሮ ጽጌ ወልዴና በልጆቻቸው እየታገዙ ገና ብዙ ብዙ ህልሞቻቸውን የሚፈቱ ጠንካራ ሰው ይሆናሉ ብለን እናምናለን። አምላክ ጤንነታቸውን ይታደግና ረጅም ዕድሜና ጤናን ያድላቸው ዘንድ ምኞቴ ነው። አመሰግናለሁ። እሺ በ1983 በከፍተኛ 7 አጠቃላይ ሁለተኛ ደረጃ የ9ኛ ክፍል ተማሪ ሆነ። በዚያው ዓመት በትምህርት ቤቱ የድራማ ክበብ ተመዝግቦ ሞገደኛው ነውጤ ቲያትር ላይ አንደኛ ምስክር ሆኖ ይሰራል። በ1984 የትምህርት ቤቱ ድራማም የጋዜጠኛም ክበብ ባልደረባ ሆነ። 11ኛ ክፍልን በተፈሪ መኮንን ጦጦ አጠቃላይ መማር ጀመረ። በትምህርት ቤቱ የጸረ ኤድስ ክበብ፣ የስነ ጽሑፍ ክበብ በመመዝገብ በትምህርት ቤቱ የመድረክ ስራዎች ላይ ጎልቶ መታየት ጀመረ። በ1986 በክልል 14 የባህልና ስፖርት ቢሮ በክረምት የቲያትር ኮርስ ተመዝግቦ በእነ ተስፋዬ ሲማ፣ በኃይሉ መንገሻ በቲያትር ሰለጠነ። በ1987 የትምህርት ቤቱ የስነ ጽሑፍ ክበብ ሊቀመንበር እስከ መሆንም ደርሰው ነበር። በኢትዮጵያ ሬዲዮ የቅዳሜ መዝናኛ ግጥሞችና ጭውውት ማቅረብ ሲጀምር ገና የ20 ዓመት ወጣት ነበር። በ1988 በአዲስ ዘመን ጋዜጣ የትምህርት ቤቱን የስነ ጽሑፍ ክበብ አሰራር በመተንተን ማብራሪያ ሰጠ። በስነ ጽሑፍና የጋዜጠኝነት ስንባሌው እየቀጠለ ሄዶ አዲስ ዘመን ጋዜጣ ጽሑፍ ወደ መጻፍ አመራ። በ1989 በአዲስ ዘመን በደራሲ ስብሐት ገብረ እግዚአብሔር ገጽ ኢስራእና ሚዕራጅ የሚል ጽሑፍ ለ2 ሳምንታት አሳተመ። ይህም በጣም ያበረታታው ታላቅ አጋጣሚ ነበር። በ1989 የሐመረኪን የሥነ ጽሑፍ ማኅበርን በመመስረት በሊቀመንበርነትና ሕዝብ ግንኙነት ሰርቷል። በ1990 በተለያዩ የግልና የአዲስ ልሳን ጋዜጣ ጽሑፎችን በማቅረብ ይህም የበለጠ እጁን እንዲያፍታታ ትልቅ እገዛ አድርጎለታል። የክልል 14 ባህልና ስፖርት ኮርስ ተመራቂዎች ጋር በመሆን የተለያዩ ቲያትሮችን ሰርቷል። ከነዚህም ውስጥ የምዬ ገመና በ1986፣ በአገርን ወቅ የቲያትር ክበብ፣ የዘር ጉዳይ በ1987 ውልብኝ የቲያትር ክበብ፣ ውድቅት በጎህ የቲያትር ክበብ በ1989፣ ወርቃማው ፍሬ በ1989 እንዲሁም በ1990 እንዲሁ ማን ያግባት በ1993 በኢትዮጵያ ብሔራዊ ቲያትር ዝግጅት አስተባባሪ ሆኖ የተከፈለ ልብ በሀገር ፍቅር ቲያትር ዝግጅት አስተባባሪ ሆኖ አዳምና በ1994 በኢትዮጵያ ብሔራዊ ቲያትር እነዚህን ሁላ ስራዎች ሰርቷል። ከ2000 ጀምሮ ለ13 ዓመታት የሸገር ሬዲዮ የሙስሊም በዓላት ላይ ብዙ ዝግጅቶችን ወደ አድማጮች አድርሷል።
ከ2003 ጀምሮ በአፍሪካ ቲቪ በፍሪላንስ ኪነጥበባዊና የፍልስፍና ዝግጅቶችን እስከ 2009 ድረስ ሰርቷል። በዘ ፕሬስ፣ በማትሚኖ፣ በአቴና፣ በአዲስ ዜና፣ በእንቁ፣ በጠይም መጽሔት፣ በቁም ነገር፣ በጊዮን፣ በሌሎችም በርካታ የግል ጋዜጦችና መጽሔቶች ከ500 በላይ የሚሆኑ ጽሑፎችን አሳትሟል። ከ10 ያላነሱ ፊልሞች ላይ በተዋናይነት በአዘጋጅነትና በደራሲነት ተሳትፏል። በእጅ የያዙት በትዳር ቀውስ ላይ ያተኮረ ፊልም ጽፎ ተውኖ በሲዲ አሳትሟል። ምራት፣ ጀዝአ፣ ሊነጋ ሲል፣ ፍላጎት በመሪ ተዋናይነት የሰራበት የቪዲዮ ድራማዎች ናቸው። እፎይ በዳንኤል ወርቁ ተጽፎ የተዘጋጀ በ1997 የሰራው የመጀመሪያው ፊልሙ ነው። በመጽሐፍት ህትመት ረገድ የወላጅ ሀቅ፣ አደገኛ የቀልብ በሽታ፣ ፍጻሜ አልባ ህይወት፣ የሁለት ግመሎች ወግ፣ ኢትዮጵያውያን ሶሃቦች ከመሐመድ አሊ ጋር፣ ትዳርና ህይወት ከመሐመድ አሊ ጋር በይበልጥ በስነ ምግባርና ማህበረሰብ የሚያንጹ መጽሐፍትን በብዛት አዘጋጅቶ የአርትዖት ስራ ሰርቷል። ደራሲና ተዋናይ ጋዜጠኛ ሁሴን ከድር ወደ መድረኩ በክብር ሸኙልን። አመሰግናለሁ መሳይ፣ አመሰግናለሁ ታዳሚያን። እንኳን ደስ አሉት ጋሽ ለማ። ወይዘሮ ጽጌ እንግዲህ እስካሁን ሲነገር የነበረው ስለ ጋሽ ለማ ነበር። ከአንድ ጠንካራ ወንድ ጀርባ ጠንካራ ሴት አለች። የወይዘሮ ጽጌ አስተዋጽኦ ከፍተኛ ነው። ወይዘሮ ጽጌ ደግሞ በቀላሉ የተገኙ አይደሉም። መጽሐፉ ላይ ታገኟቸዋላችሁ። በህልም ከተገኙ በህልም ከተገለጸ በህልማቸው አቶ ለማ የሚገርም ህልም አላቸው። ከዚያ ውስጥ አንዱ ወይዘሮ ጽጌ ናቸውና ይህንን በኋላ ላይ የምታዩት ይሆናል። እንኳን ደስ አላችሁ በድጋሚ። መጠነኛ ዳሰሳ ነው ያደረኩት። ሰፊ መደረግ አለበት ስለዚህ መጽሐፍ፣ ምክንያቱም በጣም በርካታ ቀደም ሲል ደራሲያኑ ተናግረውታል፣ ጋሽ ኃይለሥላሴም ተናግረውታል፣ ጋሽ አበራም ተናግረውታልና አብዛኛውን ሀሳቤን እነሱ ስለወሰዱት እንደው ልተው የተወሰነ ልበል ወይስ ምናምን እያልኩኝ እያመነታሁ ነበርና በደንብ አድርገው ገልጸውታል ስለ መጽሐፉና እንደው ደርዝ ባለው ሁኔታ ለመንገር ካልሆነ በቀር ይሄ መጽሐፉ ጥራትና ደረጃውን በጠበቀ ሁኔታ የታተመ ነው። ከህትመቱ ስንጀምር አንድ ነገር ስናይ ገና መጽሐፉን ስንገዛ ይስበናል አይደል? እንዴት ነው የመጽሐፉ የህትመት ደረጃ፣ ጥራቱ፣ የፊት ገጽታው፣ ውስጡ ደግሞ ስናይ ይሄ ነገር ሁሉ ገና መጽሐፍን ስንገዛ የሚማርከን ነገር ነው። በዚህ ደረጃ በደንብ የተሰራ ነው። መጠኑ A5 ሆኖ የውስጥ ርዕሶቹ በ16 ፎንት በላይ ቦልድ ተደርገው የተሰሩ ናቸው። የመጽሐፉ ሽፋን ካየን ደረጃውን የጠበቀ በእውቅ ባለሙያ በጥበብ የተሰራ ማራኪ ነው። የቀለም ምርጫው ታስቦበት የተደረገ ይመስላል። አረንጓዴው መብዛቱ መጽሐፉ ትኩረትን በእድገት ልምላሜ፣ በጎነት፣ በመልካም የህይወት ጉዞ ላይ ያለን ታሪክ ስለመንገሩ፣ ቢጫው ደግሞ ካርታው የኢትዮጵያንና የአፍሪካን ተስፋ ማሳየቱ፣ ወፍራምና መረብ ምስሎች ቀናና ያልተወሳሰበ የህይወት ጉዞን እንድተረጉም መርቶኛል በበኩሌ። በዚህም ሽፋኑ ገፊ ሳይሆን ጠሪ፣ አስጨናቂ ሳይሆን ሰላማዊና ሳቢ ስሜትን ይፈጥራል። ታስቦበት በምክንያት የተሰራ እንጂ በዘፈቀድ እንዳልተሰራ ያመላክታል። የመጽሐፍ ሽፋን 180 ግራም፣ ወረቀቱ ደግሞ 80 ግራም መሆኑ ከውፍረቱ ያስታውቃል። ምናልባት 200 ግራም ሊሆን ይችላል። ደራሲው ይህን መጽሐፍ ለአባታቸው፣ ለእናታቸው፣ ለባለቤታቸው አባትና ለታላቅ ወንድማቸው እንዲሁም በህይወት ለሌሉ እህትና ወንድሞቻቸው መታሰቢያ በማድረግ እንዲታወስ አመልክቷል። በመውጫ ገጽ ላይ ምስጋና፣ መግቢያን፣ መቅድምን አስቀድሞ መጽሐፍ ውስጥ 7 ምዕራፎችን እናገኛለን። በእያንዳንዱ ምዕራፍ ከ2 እስከ 4 ክፍሎችን፣ በእያንዳንዱ ክፍል ውስጥ ደግሞ ንዑስ ርዕሶችን እንደምናገኝ ይነግረናል። በምዕራፍ 1 ክፍል 1 የባለ ታሪኩ የቤተሰብ ታሪክ በተለይም የእዣና የቻሃ ጸብና የጸብ መንስኤ ይገርማል። እዣና ቻሃ ሲባል
ከዚህ ቀደም እንግዲህ ስለ አንድ ብሔረሰብ ስለ አንድ ማህበረሰብ ሲገለጽ ቀድሞ የነበረውን ነገር ብዙ አናውቅም። እንደነዚህ አይነት መጽሐፍት እነዚህን ነገሮች ያስረዱናል። እዣ ማን ነው? ቻሃ ማን ነው? መሬቱ ምንድን ነው? የት የነበረ ነው? እዚህ ውስጥ ስለ ሁለቱ እናገኛለን። ስለ ሁለቱ አካባቢዎች እናገኛለን። ጉራጌ ቤት ውስጥ ሆኖ በሁለቱ መካከል ያለውን እናገኛለን። በተለይ የአቶ ለማ አያቶች ቅድመ አያቶች ያደረጉትን ጭምር እናገኛለን። ስለ እዣና የቻሃና የጸብ መንስኤ የቤተሰቡ የጀግንነት ተግባር በሀገር አቀፍ ደረጃ ያበረከቱት አስተዋጽኦን እናገኛለን። በክፍል 2 የባለ ታሪኩ 3 አክስቶች ቀደም ሲል ጋሽ ሳህሌ ሲናገሩት ነበር። የጋብቻ ታሪክ በክፍል 3 ደግሞ ስለ አባታቸው ጎሳ እናውቃለን። በምዕራፍ 2 በጣም ለመፍጠን እሞክራለሁ፣ ምክንያቱም ዋናው ዝግጅት አልቋል ብላችሁ ቀልባችሁ እንዳይጠለጠል ለማለት በጣም በፈጠነ ሁኔታ ለመግለጽ እሞክራለሁ። አንዳንድ ነገሮችም አለፍ እያልኩኝ ነው የምነግራችሁ። በምዕራፍ 2 ትውልድና እድገት፣ ትምህርትና የስራ ህይወት እንዲሁም ጋብቻን ስናገኝ ሰፊውን ገጽ ማለትም ከ130 ገጽ በላይ የያዘ ወሳኝ ምዕራፍ ነው። በምዕራፍ 3 የባለ ታሪኩን እውነተኛ ህልሞች ማለትም ክሱት ህልሞችን ፍልስፍና፣ አስተሳሰብ መር ምልከታዎችን እናገኛለን። የመጽሐፉ ርዕስ በዚህኛው ምዕራፍ የፈለቀ ነው፣ ከዚህኛው ምዕራፍ የፈለቀ ነው። በምዕራፍ 4 ከቤተሰቦችና ከወዳጅ ጓደኞች ስለ መጽሐፉና ስለ ባለ ታሪኩ የሚሰጡ አስተያየቶች የያዘ ነው። እንዲህ እያለ ይቀጥላል። የደራሲውን ታሪክ ባጭሩ ላንሳ። ለማ አቅንዳ ኬረሙ ጌጠኖ ደፋር ባገሳረ ይባላሉ። ደፋር ባገሳረ የቆንጫጫ ወገን ሆኖ በቻህና የእዣ ጦርነት ወቅት ብልሃቱንና ጥበቡን በመጽሐፉ የምናገኝለት ጀግና ነው። አቶ ለማ የዚህ ጀግና 4ኛ ትውልድ ናቸው። በዚህ የመጀመሪያው ምዕራፍ ላይ የወይዘሮ ደስታ ጣዲየ የእህታቸው ወይዘሮ ተዋበች ጣዲየን የፊታውራሪ ኃይለ ማርያም ጣዲየን ቤተሰቦቻቸው ታሪክን በጨረፍታ እናገኛለን። እማ ሆይ ደስታ የጌጠነ ወንድም ጣዲየ ልጅ ናቸው። ቀደም ሲል ጋሽ ሳህሌ በደንብ አድርገው ገልጸውላቸዋል። ጋሽ ሳህሌ ለ91 ፈሪ፣ ጋሽ ለማ ለ81 ፈሪ ደህና አድርገው እሳቸው አብራርተዋል። የአፄ ምኒልክ ጦር የጌጠነውን ጦር ሲያሸንፍ በወቅቱ የጀግና ልጅ ለ7 ዓመታት የአፄ ምኒልክን ጦር የፈተኑ ናቸው። እንዳትረሱ። ቀደም ሲል ጋሽ አበራም ሲያነሳው ነበር ይህንን ነገር። የአፄ ምኒልክ ጦር የጌጠነውን ጦር ሲያሸንፍ በወቅቱ የጀግና ልጅ ምን ይደረግ ነበረ? በቤተ መንግስት እንዲያድግ ይደረግ ነበር። 7 ዓመታት ታግሎ ያንን ጦርነት የታገለን አካል ልጁን ቤተ መንግስት እንዲያድግ ይደረጋል። የአቶ ለማ አያት ኬረሞ ቤተ መንግስት እንዳይወሰዱ ሲደበቁ የሟች ወንድማቸው የጣዲየ 8 ልጆች ተይዘው ወደ ቤተ መንግስት እንዲገቡና እዚያ እንዲያድጉ ተደረገ። ወይዘሮ ደስታ ጣዲየና እህቶቻቸው በቤተ መንግስት ያደጉ። ወይዘሮ ደስታ የአፈ ንጉስ ነሲቡ መስቀሉ ባለቤት የነበሩ፣ በአድዋ ጦርነት ላይ የተሳተፉ፣ ባለቤታቸው ከሞቱ በኋላ ኢየሩሳሌም በመሄድ የገዳም ህይወትን የመረጡ ብዙ ታሪክ ያላቸው፣ ታሪካቸውንም አቶ ለማ አጽፈው በመጽሐፍ ያወጡላቸው ጀግና ሴት ናቸው። ከመጽሐፉ ጥቂት እናውሳ። የጦርነቱ ዝግጅት ሲጀመር እንግዲህ የአድዋ ጦርነትን የጦርነት ዝግጅት ሲጀመር ብለው የሚነግሩን የአድዋ ጦርነትን በዓይናቸው ያዩ የዚያንም ምስክርነት የሰጡ እናት ናቸው እና የጎን ጨዋታችንን ወደ መድረኩ እናድርግና ጊዜ አልፈጅባችሁ። ወይዘሮ ደስታ ለዘማቾች የመጀመሪያ ሕክምና እርዳታ የሚሰጥበት፣ ተዋጊዎቹ የሚያርፉበትና የስትራቴጂክ የሆኑ መሳሪያዎች የሚቀመጡበት ግዙፍ የሆነ ድንኳን ነድፈው በእጃቸው ሰርተዋል። በአገልግሎት ላይ በመዋልም ለሰራዊቱ አሸናፊነት ለድሉ መገኘት የጎላ አስተዋጽኦ አድርገዋል። ድንኳኑ ከወይዘሮ ደስታ ጋር አድዋ ድረስ ሄዱ። በድል ሲመለሱ ይዘውት መጥተዋል። ይህ ድንኳን እስከዛሬም ድረስ እንጦጦ ቤተ መንግስት ሙዚየም ውስጥ በቅርስነት ተቀምጦ ይታያል። በኢትዮጵያ ታሪክ ውስጥ ሊጠቀስ የሚችል አሻራ ያሳረፉ እናት ናቸው። አመሰግናለሁ። ይሄ ያንሳቸዋል ለሳቸው።
በታሪኩም ደስታ ድንኳን በመባል ይታወቃል። እዚህ ምልከታ ኢትዮጵያ ምልከታ አፍሪካ ላይ ገጽ 30 ላይ ያገኟቸዋል። ሌላ በርካታ ተጠቃሽ ታሪክ ያላቸው ናቸው። በምዕራፍ 2 የደራሲውን የልጅነት ገጠመኝ እናገኛለን። ቀደም ሲል ስለተጠቀሰና ከሰዓትም አንጻር አረፍ ልበል የደራሲው የህይወት ስኬትን እናገኛለን። አለፍ ስንል አቶ ለማ እየሰሩ እየተማሩ ራሳቸውን ወደ ከፍተኛ ደረጃ ለማድረስ ያደረጉ አባት ናቸው። ተሳክቶላቸው ተቀጥረው በመስራት ሀብለው የጀመሩት ጠቅላይ ስታቲስቲክስ ዋና መስሪያ ቤት ንግድ ባንክ ሲሆን ኋላም ኢሲኤ ፋይናንስ ክፍል ለ29 ዓመታት ሰርተዋል። በእነዚህ ጊዜያት በርካታ የስራ የትምህርት የህይወት ልምድ መቅሰማቸው መጽሐፉን እያነበብን በተጓዝ ቁጥር እናገኘዋለን። ከአንድ ተቋም ወደ ሌላኛው በሚራመዱበት በችሎታና በብቃት እንጂ በአማላጅ አይደለም። ብቃታቸው የሚያሳየው ፈተና አይፈሩም። ብዙ ጊዜ ፈተና ላይ ስንንቀጠቀጥ በዘመድ በአማላጅ ነው አይደል መስሪያ ቤት ስንገባ የሚታየው። እንደዛ አይደል። አቶ ለማ ተፈትነው ውጤታቸው አስመስክረው ነው። ለምሳሌ ከኮፊ አናን ጋር ትውውቅ አላቸው፣ ቅርበት አላቸው። ንግድ ባንክ በሚሰሩበት ወቅት ግን በአማላጅነት አልነበረም የገቡት። ፈተናውን ተፈትነው ነው ኢሲኤ ለመግባት የቻሉት። ኮፊ አናን ጋር ተቀራርበው ወዳጅነት የሚመሰርቱም የድርጅቱ ሰራተኛ የሆኑት ፈተና ተፈትነው ማለፋቸው ነው። ልዩ ተሰጥኦም አላቸው። ምንድነው በቦታው የማነሳው ነው። ይሄ ኋላ ላይ የሚነሳ ይሆናል። የደራሲው ምልከታ ጋር ልምጣ፣ ሰዓት የለህም እየተባልኩኝ ነው። ምልከታ ስንል የምንረዳው ማየትን ሳይሆን ማጤንን፣ እይታ፣ ግንዛቤ፣ መረዳት፣ አስተውሎት ሊሆን ይችላል። ከዚህ ተነስተን እዚህ መጽሐፍ ውስጥ የአቶ ለማን ምልከታ እንፈትሻለን። አቶ ለማ ሁለት ነገሮች ላይ ያላቸውን ምልከታ እንቃኝ። አንደኛው ህልማቸው፣ ሌላኛው ምኞት ፍላጎታቸው። ህልማቸውን ስንል ወደፊት ሊደርሱበት ያሰቡበትን እቅድ ሳይሆን ሌት ተኝተው ያዩት ከጊዜ በኋላ ተግባራዊ የሚሆን ህልም ነው። የአንዳንድ ሰዎችን አስደንጋጭ፣ አስገራሚ፣ አስፈሪ፣ አብሳሪ ሊሆን ይችላል። እርግጥ ህልም እንደፈችው ነው ቢባልም በገሃዱ ዓለም የሚከሰቱ ነገሮችን በግልጽ የሚያሳይ ነው። ቅድም የነገርኳቸውን ልንገራቸው። እንደ አቶ ለማ አይነት ሰው ባለቤታቸው ወይዘሮ ጽጌን ከማግባታቸው በፊት ህልማቸው አቅጣጫ ጠቁሞ ስም ጠቅሶ ማንን ማግባት እንዳለባቸው ነግሯቸው በህልማቸው ማለት ነው ባለቤታቸውን ያገቡት። እዚህ ቦታ ጽጌ የምትባል ልጅ በህልማቸው ያዩዋትን ልጅ ነው ያገቡት። መጽሐፉ ላይ ታገኙታላችሁ። ይህ ከማስገረምም አልፎ ሊጠና የሚገባ ሚስጥር ያለው ይመስላል። ሌላው በኢትዮጵያና በኤርትራ መካከል ሰዓት ለመቆጠብ ሞክራለሁ። በኢትዮጵያና በኤርትራ መካከል የተካሄደው ጦርነት ከመከሰቱ በፊት በህልማቸው ማየታቸውን 180,000 ህዝብ እንደሚያልቅ የበርካታ ዜጎች ስደትና መፈናቀል እንደሚከሰት አይተው ከእንቅልፋቸው ነቅተው ለባለቤታቸው ጦርነቱ ከመከሰቱ ወራት በፊት ነው ይሄ ነገር ያዩትና ይሄም አስገራሚ ነው። ምንድን ነው ነገር ሊያስብል ይችላል። የቁጥሩን እንግዲህ የተነገረው ምን ያህል ነው የሆነው ምን ያህል ነው ማየት ያስፈልጋል። መጽሐፉ ላይ በርካታ የፎቶግራፍ መግለጫዎች አሉ። ከ90 ያላነሱ አብዛኞቹ ባለቀለም ፎቶግራፎች ከባለታሪኮቹ ጋር ተሰናስለው ተቀምጠዋል። መጽሐፉ በጣም በርካታ ጠንካራ ጎኖች አሉት። ከመጽሐፉ በርካታ ነገሮች እናገኛለን። ከታሪክ አንጻር በቤተሰባቸው ታሪክ ተንተርሰው የነገሩን የዣና ቻሃ ግጭትን ተያይዘው የመጡ የጎሳ ማንነቶች እዚህ ላይ የቃል ማብራሪያ ያደርጋለሁ የነበር ግን ጊዜ የለም። ከባህል አንጻር የልጆች የገና ጨዋታ በጉራጌ ማህበረሰብ የነበረውን ደረጃ የቅጫ ስርዓት፣ የጉራጌ ባህላዊ አስተዳደር፣ የቀደመው ዘመን የትምህርት ጥራትና ተማሪና መምህር የነበራቸው ትስስር በጣም አስደሳች ነው። እዚህ ጋር ብታዩት በፊት የነበረው ምን ይመስላል፣ ዛሬ ያለው ምን ይሆናል እያነጻጸርን ለማየት እንችላለን። የኢትዮጵያ የንፋስ ሀብት አስገራሚ ያስገረመኝ ነገር ነው። እዚህ መጽሐፍ ውስጥ ካገኘሁት አዲስ እውቀት አንዱ በገጽ 178 የተጠቀሰው ኢትዮጵያ በዓለም ከፍተኛ የንፋስ ኃይል እስከዛሬ የምናውቀው የተፈጥሮ ሀብቷ የተለያዩ ነገሮች ናቸው። እጽዋትን እናነሳለን፣ የዱር አራዊትን እናነሳለን፣ ውሃን እናነሳለን፣ የከርሰ ምድር ሀብት እናነሳለን። የንፋስ ሀብት ኢትዮጵያ የንፋስ ሀብት አላት የሚለውን ብዙ ቦታ ያላገኘው ስለሆነ ለእኔ አዲስ ሆኗል። ምናልባት እናንተ በተለያዩ አጋጣሚዎች አግኝታችሁ ሊሆን ይችላል። ኢትዮጵያ በዓለም ከፍተኛ የንፋስ ኃይል ካላቸው ሀገሮች አንዷ እንደሆነች ይህንን በዚህ መጽሐፍ ላይ እናገኛለን። የከርሰ ምድር ሀብት ታዳሽ ኃይል ይህም
በመጽሐፉ ላይ የምናገኘው ነው። ጋሽ ለማ ስለ ራሳቸው ግለ ታሪክ ብቻ አይደለም የጻፉት ብለዋል። ቅድም ጋሽ ኃይለሥላሴ ስለ አጠቃላይ የሆነ ነገር ትኩረታቸው የአፍሪካ እድገት፣ የኢትዮጵያ እድገት ንግግራቸው ላይ ቀደም አይታችኋል አይደል? ምንድነው ትኩረት አድርጎ ኢትዮጵያ ታድጋለች፣ ትደርሱበታላችሁ፣ ታላችሁ ብሏል። ሁላችንም እድሜ ይስጠን፣ እሳቸውንም እድሜ ሰጥቷቸው እንዲያዩት ያብቃል። አመሰግናለሁ። አቶ ለማ ምሁር ናቸው። በተማሩት ትምህርት ላይ የተፈጥሮ ክህሎት አዳብረው ለበርካታ ዓመታት ሀገራቸውና አህጉራቸውን ካገለገሉ በኋላ ነው ወደ ተቋማት ግንባታ ፊታቸውን ያዞሩት። ይህ ታማኝነትን፣ ኃላፊነትን በአግባቡ እንዴት መወጣት እንዳለብን ለወጣቱ ትውልድ ያስተምረናል። በራሳቸውና ከሌሎች ወዳጆቻቸው ጓደኞቻቸው ጋር ያቋቋሟቸው ተቋማት ውስጥ ተቀጥረው የሚሰሩ በርካታ ሰራተኞች እንዳሉ ይጠበቃል። በዚህም የብዙ ቤተሰቦችና ሕይወትን አቃንተዋል። በመጽሐፍ ውስጥ ምስክርነት የሰጡ ቤተ ዘመዶችም የአቶ ለማን ስም እና እንድንረዳ ያደርገናል። መጽሐፉን ከታሪክ አንጻር ነው ይህን ያህል ያየሁት። ከቴክኒክ አንጻር ሊሆን ደግሞ ሌላ ሰፊ ሰዓት ልፈጅ እችላለሁ። በዚሁ አበቃለሁ። አመሰግናለሁ። በጣም የማደንቀው የማፈቅረው ውድ ወዳጄ ነው። እንቁ ብርቅዬ ሰዋችን ነው እና ሀሳቡም ሩቅ ነው። የሚሰራውን እቅዱን ያውቃል፣ ህልሙን ያውቃል፣ አቅጣጫውን ይቀይሳል፣ ወደፊት ይሄዳል። በዚህ ጉዳይ ብዙ ጊዜ እኔና እሱ የተገናኘንበትና ዋናው እንነጋገርበት የነበረው የሀገራችን የኢትዮጵያ ጉዳይ ነበረ። ይሄ ጉዳይ በብዙ መንገድ ፈትኖናል። ብዙ ነገር ላይ ደርሰናል። ኢትዮጵያ በውድቀትና በሞትና በመነሳት መካከል በነበረችበት ጊዜ፣ በተለይ በኤርትራ ጦርነት የነበረ ጊዜ ብዙ እንነጋገር ነበር። ግን ኢትዮጵያ ሁልጊዜም እንደምታውቁት የእግዚአብሔር የቃል ኪዳኑ አገር ስለሆነች ምንም አትሆንም። ኢትዮጵያን እንግሊዞች አሸንፈው አጼ ቴዎድሮስ ሞተው አገኟቸው። ሰው የለበጃቸው ተባለ። እንግሊዞች ሊቆዩ ሲችሉ ተነስተው የሄዱት እግዚአብሔር ኢትዮጵያን ስለሚጠብቃት ነው። ኢትዮጵያን ከብዙ ነገር አድኗታል። ኢትዮጵያ አንድ ሆና ትቀጥላለች፣ የሁላችንም እምነት ነው። እንዳጋጣሚ ሆኖ በሕይወታችን ልጆቻችን ወልደን አገራችን ሊያገለግሉ አልቻሉም በልዩ ልዩ ምክንያት። በሌላ ሀገር ግን ታዋቂ ሆነው ሲያገለግሉ እየኖሩን፣ ይሄም አንድ ትልቅ ነገር ነው እና አሁን በዚህ በታላቅ ሕዝብ መካከል ሆኜ ይሄን ሁሉ ለመናገር ስለበቃው በትህትና እያመሰገንኩ እዚሁ ላይ አበቃለሁ። ወንድሜ ለማ ዛሬ እንደገና እንደተወለድክ ነው የምቆጥረው። ይህን የምለው ለምንድን ነው? ስታልመው የነበረው ትልቁ ልጅ ተወልዷል። ዛሬ በጣም ያለማቋረጥ በወጣን በገባን ቁጥር በኢሴ ግቢ ቡናም ስንጠጣ ቢራም ስንጠጣ ህልምህ ይሄ ነበረ እና ዛሬ ያ ህልምህ እንደተከሰተ ማረጋገጥ እችላለሁኝ። አይኖ ብዙ ህልሞች አሉ፣ ገና የምናያቸው አሉ። እድሜውን ከሰጠን እንኳን ለዚህ አበቃ፣ የወደፊቱንም ደግሞ ደግመህ ደጋግመህ ለማየት ያብቃ። ይህ መጽሐፍ ደግሞ ገና የመጀመሪያው ነው። እኔ ብዙ ጊዜ ተነጋግረናል። ኢሴም እያለን ቡናም ስንጠጣ ቢራም ስንጠጣ ህልምህ ይሄ ነበረ። ምንም የማያቋርጥ አይነት የምትነጋገረው ነገር፣ ዲስከሽን የምትወደው፣ ፕሮቮክ የምታደርጋቸው ነገሮች እነዚህ ነበሩ ከአፍሪካውያን ኢኮኖሚስቶች እና ስፔሻሊስቶች ጋራ እና አሁን ያ የመጀመሪያው ይሄ ተወልዷል። የሚቀጥለውን ደግሞ እንዲወለድ ያብቃህ እላለሁኝ። ሌላው ነገር
ጽጌ ቀላል ሮል አይደለም እየተጫወተች ያለችው። እስከ ዛሬም ድረስ የተጫወተችው በጣም እኮራብሻለሁኝ። ብዙ ነገር አውቃለሁኝ። በጣም እኮራብሻለሁ። ልጆቹንም በጣም ነው የምወዳቸው። እግዚአብሔር ይባርካቸው። በዚህ ሁኔታ ከቀጠለ የለማ እድሜ ገና እጥፍ ድርብ ይሆናል እና የሚቀጥለውን ህይወትን እግዚአብሔር ይባርክልህ እና የሚቀጥለውንም መጽሐፍ ለማየት ያብቃን እላለሁ። አመሰግናለሁ። እሺ፣ እናመሰግናለን ኢንጂነር ይልማ ወልደ አማኑኤል እና አቶ ሞገስ አለሙ።